መፍታት ግድ የሚልበት ጊዜ ምንድን ነው? እንደ ቤተ ክርስቲያን አንዲት ሴት ጣዖት አምላኪ ከሆነች ተመክራ ካልዳነች ለዚያው ወይም አንድ ወንድ ጣዖት አምላኪ ሆኖ ተመክሮ ካልዳነ ወይም በቃ በእምነት የነበረው አንድነት ማይተም ከተፈታ በምክር መመለስ ካልቻለ በዚያ መንገድ ንዑሰ ክርስቲያኑ ነው ከምስጢራተ ቤተ ክርስቲያን ርቀው ስለሚቀሩ በዚህ ልዩነት ከመጣ መታረቅ ካልቻሉ መፋታት ግድ ይሆናል ማለት ነው። እግዚአብሔርን በማምለክና ባለማምለክ ባጭሩ። ሁለተኛ ቀኝ እጅ ብታስት ቆርጠህ ጣላት የሚል ቃል ተጽፎ እናገኛለን። ይህንን በጥሬ ትርጓሜው ለራሱ ለእጅ የተሰጠ ነው። የእጅን ፍላጎት የመስረቅ፣ የመንጠቅ፣ የመግደል ፍላጎት መቁረጥ ነው። እምቢ ካለ ግን ሲኦል ከመግባት እጅን መቁረጥ ይቀላል። እስከዚያ ነው። ወደ ትርጓሜ ሚስጥሩ ሲሄዱ ሚስት በዝሙት ብታስት ብለው ወይም ደግሞ ባል ማለት ነው መንገድ በዝሙት ምክንያት ይፋታሉ ማለት ውድቀት በገጠማቸው ልክ ይለያያሉ ማለት አይደለም። እንዲያውም ፍትሐ ነገሥት ምን ይላል? ከአቅም በላይ በሆነ ፈተና በቀደመው ጊዜ ሴት ገበያ ስትወጣ ወይም ደግሞ በከባድ ፈተና ውድቀት ቢገጥማቸው ንስሐ ይገቡና ምን ሆነሽ ነው ምኝታ የለየሽ ይላሉ። እንደየው ማለት ነው። ንስሐ ገብቼ ምን ሆነሽ ባልሽ ነው ትላለች አለ። ባልሽ ነው ንስሐ ገብቼ። አሁን ይሄ ማለት ምን ማለት ነው? የማይመለሱ ውድቀት ከሆነ ተመክሮ የማይመለሱ ውድቀት ከሆነ ይፋታሉ ማለት ነው እንጂ በጸጸት በንስሐ ተመልሳ የሚኖሩ ከሆነ አንተ በዚህ ቀን ስለወደቅ ከእሷ ጋር አትኖርም፣ አንቺ ስለወደቅሽ ከእሱ ጋር አትኖሪም ማለት አይደለም። ነገር ግን ከእርሱ ከአካሏ በላይ ወይም ከአካሉ በላይ ሌላ ወዶ ተመክሮ የማይድን ንስሐ ገብቶ የማይመለስ ተመክራ የማትድን ንስሐ ገብታ የማትመለስ ከሆነች ግን አንድ አካል መሆን የተዋህዶ ምሳሌ ስለሆነ በተዋህዶ መካከል ምንታዊ እንደሌለው በባልና ሚስት መካከል የሌላ ሰው ፈቃድ መኖር ስለሌለበት የሌላ ወንድ ፈቃድ የሌላ ሴት ፈቃድ በመካከል መኖር ስለሌለበት ስለዚህ በዚህ ምክንያት ፍቺ ይፈጸማል ማለት ነው። መረዳት የሚያስፈልገው በዚህ መንገድ አብሮ መኖር ካልተቻለ መጣላ መስተካከል ካልተቻለ ፍቺ ይፈጸማል። ከዚህ ውጭ ግን ከተጋባን በኋላ እንድንፋታ የሚያዝልን መጽሐፍ የለም ወገኖች። ስለዚህ ይሄን አውቀን ጠንቅቀን ትዳር ውስጥ ያለውን ደግሞ ጸጋውን ማየት ያስፈልጋል። አንድ ነገር ልጨምር ሰዓት እንዳልወስድ። ብዙ ትልቁ ችግራችን ይሄን ችግር ለወንዶች ልስጥ፣ ሴቶች ችግር የለባችሁ ማለት አይደለም። መለሳለሁ። በትዳር ውስጥ የሚብለጨለጭ ነገር ብቻ መፈለግ፣ የሚከፈለውን ዋጋ መርሳት አንዱ ትልቁ ችግር። እናትነት ራሱ ቢያስቡት የእናትነት አገልግሎት ብቻ እኮ እየተገረሙ ይኖሩበታል እንጂ ለፍቻ ቀርቦታል። አንዲት እናት ልጅ ለመስጠት ልብ በሉ ገና ከመጽነሷ ማግስት የምትወደው ምግብ አይስማማትም፣ ታስታውካለች። በአንድ በተመቻት ጎኗ ማደር አትችልም፣ በማይመቻት ልጇን ታስመቻለች። ለመብል የሚፈለገውን አትበላም። እሱ ብቻ አይደለም፣ የብዙ አይን በጎ ባልሆነ አመለካከት ያርፍባት የነበረችዋ ቅርጿ ይቀየራል፣ ውበቷ ይዛባል። ይሄ ሁሉ ሆኖ የመወለጃ ጊዜ ያያችሁት እንደሆነ ከፍጡራን መካከል በደም ዘመድ የሆነች እናቶች አሏት። በደም ነው ዘመድ የሆነችው። በማይነጻጸር ዝምድና በደም አባት የሆነ እግዚአብሔር ብቻ ነው። ከፍጡራን መካከል እናት ናት። ይሄ ቤቱን ልታሞቅ የሚችል ቤቱን ሊያሞቅ የሚችሉ ልጆችን ለማምጣት የተከፈለው ዋጋ ነው።
ይሄን የሚያደንቅ ባል ትንንሽ ክፍተቶችን የፍች ምክንያት ያደርጋል። አይምሮ ላይ ስለሚሳለበት ማለት ነው። የእናትነትን አገልግሎት መረዳት፣ ህይወቱን መረዳት። እናቶች መካከል ደግሞ የወል ማለት ባይቻልም እንኳ መታገስ፣ ማድመጥ፣ እሺ በጀ ማለት ማክበር ከመውለድ በኋላ የማያቆም ህይወት እንደሆነ መረዳት ያስፈልጋል። ለልጅ የሚሰጠው ፍቅር እንዳለ ሆኖ አንዲት ሴት ከወለደች በኋላ ባሏን የምትረሳ ሴት ነው። ከወለደች በኋላ ልጇ ላይ ብቻ ስላለች ለባሏ የማትፈልግ ጡሬታ የወጣች ነው ይባላል። መረዳት ያስፈልጋል። ድካሙ እንዳለው አገልግሎቱ እንዳለው ክብሩ፣ ፍቅሩ፣ እንክብካቤ ግን በመልኩ መቀጠል ይኖርበታልና እንዲያው ባጭር አገላለጽ በዚህ መንገድ ትዳርን ከፍች መጠበቅ ያስፈልጋል።